ሱማያ አሁን ግን የእውነት የሰው ፊት ፍሬ ሽማግሌ ፍሬ አሸማጋሌ ያለ እንዳትባይሽ ውዴ። በጣም በዛ። የልጆችሽ አባት ነው። በስደት ብዙ ነገር አሳልፋችኋል። አሁን ደግሞ የምትያቸውን ውላ ደግሞ ለመቀበል እንትን ብሏል። ቢሆን ሆነ ባይሆን ሞክሪ። የኒካ የሀላል ባልሽ ወደ ሰላም ብትዩም ችግር የለም ፍች እስካልወደቀ ድረስ ላንቺ ሀጅ ነይ ብይሽ አይደለም። ያኔ ባልሽ ስለሆነ ሰላም ብለሽ ያላህ ሰላምታ ነው የምታወሩት። እንትን እንዳለ ሰው ቁጭ ብላችሁ አውሩ። ለልጆችም ላንቺም ጥሩ ነው። ልጆች እናቶች ስንሆን እኛ ያለፍንበትን ህይወት እንዳያልፉ ጥሩ ትምህርት ተምረው እንዲያድጉ ደህና ቦታ እንዲደርሱ ነው የምንመኘው አይደለም። አሁን ደግሞ ልጆችሽ ያሉበት ቦታ ግምኛ ቦታ ነው ያሉት። ምንም ከቤተሰብ ጋር ቢሆን የምታስተምሪበት ምናምን እንደዚህ ጥርት ያለ ነገር ያለበት አይኖርም። እና ተስማምተሽ አንቺን ፏ ብለሽ ከሆነ ሆነ ካልሆነ እይውና መተው ትችያለሽ። እንዲያውም በሰላም ንብረትሽን ተከፋፍለሽ ትለያያለሽ። አልሆን ካለ እውነቱን ካልሆነ ማለት ነው። አንዳንድ ጊዜ ለእህቲቱ ራሱ እህቲቱ ከጀርመን መታ አንቺን ትፈች አድርጋ ነገሮችን ለማስተካከል በአንቺ ጎን ሆና በምታደርገው ነገር ለእሷ ስትይ እሷን ለማስደሰት ስትይ እንኳን እሞክረዋለሁ ሰው ይባላል። አንዳንድ ጊዜ እናት አባቶች ቤተሰብ አባባል አለ። አባባሉን አልወደውም። ለማታውቁት የትዳር አጋር እንኳን ይሆን አይሆንም ሲባል ከሆነ ሆነ ካልሆነ ትሞክረው ይላሉ ማለት ነው። ጭራሽ ገና ለሚገባው እንኳን ይሄ ስንት ዓመት አብራችሁ የኖራችሁበት የሁለት ልጆች አባትና እናት የሆናችሁ ሰዎች ይህን ያህል በሽማግሌ ተከታታዮችም ማክበር አለብሽ ሱማያ። አንዳንድ ጊዜ ሰዎችን እያከበርሽ አይደለም ነው። ለዩቱብ ነው እንደዚህ የምትቸካቸኩት አብራችሁ ነው ያላችሁ ወይ የሚለው እኔም ግራ እየገባኝ ነው ያለ። ጥሩ አይደለም። ነገ ማልዳ ልጆቹ ይህን ቪዲዮ እያዩ በደንብ እንደሚወቅሱሽ እርግጠኛ ነኝ። የዛሬ ልጅ በፊትም እንደዚህ የተጠፋፉ እናታቸውን እንደ ጥፋተኛ እያደረጉ አባት በሚነግረው ነገር ብዙ እንትን የሚጠሉ አሉና እንደዚህ አይነት እንዳይሆን ልፋትሽ ከንቱ እንዳይሆንብሽ እህትሽ አችን የሰይድን እህት አክብረሽ ታረቁ። ከፈታ ፈታ፣ ካልፈታ ደግሞ አንቺን አስከብሮ ንብረትሽን ያዛርገሽ ቁጭ ትያለሽ። ችግር የለውም። እንግዲህ ሰይድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። የሀባይብ ቪዲዮውን እስከ መጨረሻው ድረስ እዩት ማለት ነው። እንግዲህ ሱማያ የሰኢድ እህት ለማስታረቅ ብዙ ሂደት እየሄደሽ ነው ያለ። አላህ ኸይር ጀዛሽን ይክፈልሽ። የእውነት እንደዚህ አይነት የባል እህት አላህ ይስጣችሁ። የእውነት በጣም ደስ የሚል ነው። በጣም ታስተንቱን እስማኤል የሚባለው ፊልም ምናምን የሚሰራው ማለት ነው። እና የእሱ ምሽት ደግሞ እንደዚህ ሲጣሉ የእህቲቱ ነበረች በምስቱ ጎን ሆና ስትከራከር የነበረች እሱ ሌላ ሴት አግብቶ ሲመጣ ማለት ነው በሚዲያ ላይ። እና አንዳንድ ቤተሰቦች ያሳያቸዋል ውዴታቸውን ትክክለኛነታቸውን። እንግዲህ ሱማያ በቪዲዮ እንደዚህ በስንትን እንጂ በአካል የተገናኙት አሁን ነው ለመጀመሪያ ጊዜ። ግን ሽንጧን ለጥጣ ከመጀመሪያው ጀምራ ከየመኑ ጉዞ ጀምሮ ካለው ጀምሮ ትክክል ናተይ ጎድተሃታል ሱማያን ተመለስ እያለሽ ወንድሟን ስትቀጠቅጥ የነበረሽ እህት ናት። አሁን ደግሞ በአካል መታ የዛን ሰዓት ሲያሳስር እሱ ተናዷል። እልክ ነው የያዛቸው። በነገራችን ላይ ሁለቱም እልክ ላይ ነው ያሉ። ግን ውድ ቤተሰቦች እስኪ እናንተ ፍረዱ። አንዳንድ ጊዜ እኮ ሽማግሌ በጣም ሲበዛ አሸማጋይ ሲበዛ ጥሩ አይደለም። የሽማግሌዎችም ጦር አለው፣ እርግማን አለ። በነገራችን ላይ ሽማግሌና አባት የሚረግመው እርግማን እኩል ናቸው፣ ይደርሳሉ። ለሽማግሌ ሲባል እንኳን ባይመችም እንኳን የምታውቀው የልጆቹ አባት ይቅርና ለማታውቁ ሰውም ለሽማግሌ ሲባል ለነዛ ሲባል ይገባል ማለት ነው። ትክክል ነው ማለት አይደለም፣ ግን ሽማግሌ መከበር አለበት። አንቺ ደግሞ የድሮ ባልሽ ነው፣ የልጆችሽ አባት ነው፣ አሁንም ባልሽ ነው። ኒካ እስካልወረደ ድረስ የነጀሙ አባት ነው። እንትን ብለሽ ተስማምተሽ አንቺም ሳትፈረጥጭ ከተስማማችሁ አብራችሁ ትኖራላችሁ። ካልተስማማችሁ ደግሞ ልጆችሽን በሰነ ስርዓት እንዲማሩ አለ ከተባለ ገንዘቡ በየቦታው ከሚባክን ከደህና ትምህርት ቤት እንዲማሩ ልጆችሽም ተመችቷቸው እንዲያድጉ ይሆናል። እናት አባት ለልጆቻቸው ነው የሚለፉትና ልጆችሽ አንቺ አሁን ከገጠር ቦታ ነው የተለያየ ሃይማኖት ቦታ ላይ ነው ያሉ ህፃኖች ናቸው።
ጥሩ አይደለም አሁን ያለበት ሁኔታ። ሀያትች በደንብ ይንከባከቧቸዋል። እርግጥ ግን ትምህርታቸውን ትኩረት ሊያደርጉ አይችሉም። እናትንም አባትንም አተው ጥሩ ነገር አይደለም። በህይወት እያላችሁ ያውም በራሳችሁ ግጭት ምንም ሳይጎልባችሁ እንደዚህ አይነት ነገር ባታደርጉ ጥሩ ነው። ሁላችሁም ህልካችሁን ትታችሁ ብትታረቁ ነው የምለው። ሶሻል ሚዲያ ላይ በጣም ነው የሚያስጠላ። በልበል ነው የሚለው። ያንን ትታችሁ እናንተ በውስጥ ከካሜራ ጀርባ ሆናችሁ ተነጋግራችሁ ፍቱ። አሁን እንግዲህ ሰኢድ ያለው እኔን እና እሷን ዝጊና ሂጂ 1-2 ቀን አብራይ ብታደር ተነጋግረን እንትን እንላለን እንደሚወዳት ተናግሯል። በነገራችን ግን ህልክ ይዟቸዋል። ሁለታቸውም ህልክ ላይ ነው ያሉትና እባካችሁን በሐላል ነው ያገባ አቅዶ ነው ያገባ ጥሩ ባይሆንም አሁን ደግሞ እናንተ አንቺ አምነሹ ልጆችሽንም ይዘሽ ከተስማማችሁ ኦኬ። ግን በሰላም ከሆነ ደግሞ ከአንቺ ልጆች ነው እንደ አባት እየመጣ እያየ ትምህርት ቤት ወስዶ እያደረሰ አንቺም በሰላም ተንቀሳቅሰሽ መስራት ትችያለሽ። እሱም ከልጆቹም አባት እናቷንም አባቷቸውም ሳያጡ ያድጋሉ፣ ይማራሉ፣ ቅራአታቸውን ትምህርታቸውን ይማራሉ። በሁለታችሁ እንትን ማለት ነው። እናንተ ከተስማማችሁ ግድ አብራችሁ ነው አይባልም። ከተቻለ አብራችሁ ነው፣ ካልተቻለ ደግሞ ችግር የለም። በዚህ መሀል ግን ጥሩ አይደለም። እህቲቱም ተሰቃየሽ። የእውነት በጣም ነው እንትን ያለሽ ያሳዘነሽ። እና እንደ ቡታጅራዎች አትሆኑ። ቡታጅራዎች ነውርን እያሳዩን ያለ እነ ነውሩ ትክክለኛ መስሏቸው እንትን የሚሉ ወንድን ቆልመመው አጥተው ከአልጋ ላይ ይዘው እንደ ጥሩ እንዳደረጉ ሁላ ሚዲያ ላይ ወጥተው ተንደላቀው የሚናገሩ የቡታጅራ ዩቱበሮች የእውነት በጣም ነው የሚገርመኝ ያሉበት ሁኔታ። ለቪዲዮም ቢሆን የማይደረግ ነገር ለተመልካቾቹ ምን እንደሚያስተምሩ እያያችሁ ነውና እኔ በጣም እነሱን ለማውራት ትቻቸዋለሁ። ግን አንዳንድ ጊዜ ዝም ብላችሁ ስታስቡት ትውልድ ምን አይነት እያየ ነው? ምን አይነት ትውልድ ነው የሚኖረው? ጥሩ ነገር መስራት እየተቻለ ለምንድን ነው በእንደዚህ አይነት ነገር ባለየ በሆነ ነገር ባህልን ሃይማኖትን በጣሰ መልኩ ነውር በሆነበት ነገር እንደዚህ ተከታታይ ስራዬ ብለው የሚመጡት ብዬ በጣም ገረመኝ። እስኪ አዶናይን እዩ፣ ጃኒን እያቸው። ሶሻል ሚዲያ በደንብ የሚጠቀሙበት ተወዳጅነት ያላቸው ሁሉም ያመሰግናቸው። በእንደዚህ አይነት ነገር ብትሰሩ ምን አለ? አብርሽ በነገራችን ላይ ምጅምር በመልካም ነገሮች ነው የሚታወቅ የነበር። ከሩታ ጋር ከገባ በኋላ ግን ብልግናቸውም ወጣ። በቃ ያስጠላል ያለው ነገር እና በመልካም ነገር ብትንትን ብትሉ አንደኛ እናንተ ታገኛላችሁ፣ ትሰራላችሁ፣ ሁለተኛ ትመሰገን ትመረቃላችሁ፣ ለትውልዱ ደግሞ ሶስተኛ ጥሩ ነገር አብረያ ሆናችሁ ታልፋላችሁ። አሁን ግን የምታደርጉት ነገር የእውነት እየመሰለኝ አይደለም። ግን የእውነትም ባይሆን ትውልዱን እንደዚህ የተጨማለቀ ነገር ባታስተምሩት ባታሳዩት ደስ ይለኛል እንጂ አብረሽ እንግዲህ ተጣልተናል ብሎ ይቅርታ ሲሉት ይቅርታ ከተባለ በኋላ ደግሞ አብሮ ደግሞ ሄዶ አልጋ ላይ መገኘት ምን ማለት ይሄ ዝም ብሎ ነው። በቃ የተጨማለቀ ነው። ወንድና ወንድ እንትን አሉ ከሚሉት ከገብረ ሰዶም ልዩነት የለም። አሁን ላይ የነሱ ነገር የሚያስተምሩት ያለ ነገር በአጠቃላይ አንዱ እምቢ ስትል ከአንዲቱ ላይ አንዲቱ ጋር ሂዶ መገኘት፣ አንደኛውን ስትል አንዲቱ ያኔ በቀልን በዚህና በእንደዚህ አይነት ነገሮች ባልሆነ ቦታ ላይ በቀልን መበቀል ማለት በጣም ያስጠላል። ሴትነትንም ሃይማኖትንም ሀገራችሁንም አተዳደግም የማይወክል ተው የሚላችሁ የለም። ቤተሰብ የላችሁም እንዴ? በጣም ነው የሚያስጠላ። ለምን አታዩዋትም? እንደናንተ ሳትጨማለቅ እኮ ማሻአላህ እየሰራሽ ነው ያለ። እናንተ ግን ምን ጉድ ናችሁ? ምንድነው እንትን የሚለው? ራሳቸው አቀናብረው ያደረጉትን ፍቅርና ሩታ አይታችኋታል። እሷ ስትናደድ ድምጿ ሁላ ነው የሚቀይረው። ጩኸቷም በጣም ኦቨር ነው የሚሆን። ግን ራሷ ስላደረገሽው አንቺስ አብረሽ ፍቅር ጋር ተኝቶ ውስጥሽ እውነት አምኖ ነው አምኖልሽ ነው እሷ ቪዲዮ እንትን ስልክ ከፍታ ሪኮርድ እያደረገሽ አተዳደራቸውን አዋዋላቸውን እየሰማሽ እያየሽ ነው። እንደዚህ ነው ባልን ምን አይነት ባል ነው የሚሆነው? በግዴታ ባል ሆነኝ እንደ ሴት ተንቆ የማይታውበት እሱ ደግሞ እንደ ወንድ ቆፍጣን ነው የማያል በየቦታው ሴት ነው ተገዳ የምትደፈረው። በአሁኑ ሰዓት እንኳን የለም ራሷ ካልፈለገሽ
በየቦታው ላይ ለምንድን ነው አንዱን ቢል ሲል አንደኛው ይቅርታ ብሎ መግባት? እንግዲህ አልደግምም። ከዛኛው እንትን ሲል እዛኛው በጣም ነው የሚያስጠላ። የእውነት ቤተሰብ ሁሉም ዩቱበሮች ናቸው። ለምን ገብቶ አይቆጣቸውም? የሩታ ቤተሰቦችም እናትም ዩቱበር ናት። የአብርሽ አባትም ዩቱበር ነው። እናቲቱ ነው የማታውቅ እንጂ ለምንድን ነው እንደዚህ አይነት ነገር ቀልድም ሆነ ለድራማ ለእንትንም ሃይማኖታችን አይፈቅደውም፣ አስተዳደጋችን አይፈቅደውም። እንደዚህ አይነት ነገር ነውር ነገር አትስሩ። ከትዳር ላይ ትዳር፣ ከባል ላይ ባል፣ አንዱ ሲጣላ ሌላ ወንድ እሷ ይዛ ትመጣለች፣ እሱ ሌላ ሴት ይዞ ተኝቶ ይታያል። እንደዚህ አይነት ነገር ነውር ነው ተብሎ መቆጣት ነገር የለም እንዴ? ምንድን ጉድ ናችሁ? በዚህ አላህ ሱብሓነሁ ወተዓላ ቀልድ እየቀለዱ ነው አይልም፣ ቅጣቱን እየሰጠን ነው ያለ። ጦርነት የማይለያት ሀገር ሆናለች። እርስ በርሳችን መጨካከናችን፣ የራሳችሁ ሰው ራስን የራሳችሁን ሰው መጠፋፋት፣ ወንድም ታማች እንደዚህ ማለት ለምንድን ነው? በምንሰራት ስራ በምናደርጋት ነገር አላህ ሱብሓነሁ ወተዓላ ከምሽት ወይም ከባልህ ሌላ ዚና ስራ አልተባለም። በሁሉም ሃይማኖት አይፈለግም። ዚናን ደግሞ አትቅረቧት ነው። ሰርታችሁ እንኳን አትበሉ አትቅረቡት ነው የተባለው። እንኳንም ሰርታችሁት ቅጣቱን ታውቃላችሁ። ከዛ በላይ ለህዝቡ ውሸት፣ ይሄ ሁላ ውሸት በየጊዜው እየተቀያየራችሁ ሌላ ርዕስ እያመጣችሁ ይቅርታ ትጠይቃላችሁ። አንደኛ የይቅርታን ዝቅ ማድረግ፣ ይቅርታ መጠየቅ ምንም እንዳልሆነ፣ ይቅርታ ከተባለ በሽማግሌ ከተገባ በኋላ አባቱ ገዳይ እንኳን ቢሆን እርቅን ዘሎ አይሄድም፣ ነውር ነው። ይከበራል ሽማግሌ። እናንተ ደግሞ የይቅርታን ቀለል አድርጋችሁ ምንም እንዳልሆነ አድርጋችሁ የምታደርጉ ይቅር ትባባላላችሁ፣ ሌላ ተንኮል ይዛችሁ ትመጣላችሁ። ይቅር ተባብላችሁ ሌላ ተንኮል ታመጣላችሁ። ይሄ ሁላ ነገር የእውነት ማያስከስስ ሆኖ ነው፣ ግን አያስከስስም። ህዝቡ መክሰስ አይችልም። የእውነት በጣም ነው የሚያስጠላው። ለእነሱ ግን ለቡታጅሮች ዩቱበሮች ህግ አለ። ሲፈልጉ ራስ በራሳቸው ይታሰራሉ፣ ሲፈልጉ ሽማግሌውን ያስፈታሉ አለ። እንደዚህ ብሎ ሀገርን ስም እያጠፉ አስተዳደግን ሃይማኖትን የሚጥስ ነገር እያደረጉ ለምንድን ነው የማይከሰሱት? የማይጠየቁ ለምንድን ነው እንዴ? እኔ በጣም ነው የሚገርመኝ። ያኔ ከእንደዚህ አይነት ውስጥ ያለ እንደዚህ ብሎ በቃ ራስን አውርዶ እንትን እየተባለ ህዝቡን ሁላ እኮ እየዋሹት ነው። ህዝቡን እነሱን እያየ ያለው ነገር እኔም እንደዚህ ባደርግ አድጋለሁ እያሉ በውሸት ሁሉም ነገር በዜና ባልሆነ ነገሮች በነውር ነገር ገንዘብ እንደሚገኝ እያስተማሩ ነው። በዚህ ነገር ለምን ያኔ ስርቆት ይሻላል ስሙን ይዞ ሌባ። ከዛ የበለጠ የዘገነነ ነገር ነው የሚሰሩት ያለና ለምንድን ነው ዝም የሚባለው? ለምንድን ነው የሆነ ነገር የማይደረግ? እነዚህ ሰዎች ወደ ራሳቸው እንዲመለሱ የማይደረግበት ለምንድን ነው? ቤተሰብ እርግጥ ዝም ብሏቸዋል። የሀገሩ ሰውስ ዝም ማለቱ አስተዳደግ ይባላል። የእውነት እኔ ለምለም ቡታጀራ በጣም ኮራውባት። እንደዚህ የተጨማለቀ ነገር የላትም። ደስ ነው የምትለኝ። እስካሁን ድረስ የራሷን ነገር ታመጣለሽ እንጂ እንደዚህ ወደዛ ወደዚህ። እሷ እኮ አሁን አንዱን ወንድ አምታ ታዋቂ ናት፣ አንዱን መስደድ፣ አንዱን እንትን ማለት ብትሰራ ትሰራለሽ። ግን እሱ አይደለም። የዩቱበሯን ብቻም አይደለም ስራዋን በጎን ትሰራለሽ። በዩቱበሯ ብቅ ትላለሽ። ማሻላ ናት። እህቶቿን ወንድሞቿን ይዛ እስካሁን ድረስ ከነሱ ባለፈው የፍሬም ነው እንደዚህ እንትን ብሎ ነበር ተሎ ነው ያስወጡ። እውነትም ሆነ እንደነ ሩታ ሊሞክሮ ኑሮ ነው መሰለኝ። በጣም ነው የሚያስጠላ። ብዙ ዩቱበሮች አሉ አይደሉ? እነዛ መንታ የሚመስሉ እነማን ናቸው የሚባሉት? ደስ የሚል ቪዲዮ ነው የሚልኩ እንጂ እነሱ አሁን እንትን ቢሉ ብዙ ነገር ይሰሩ ነበር። ግን እነሱ ራሳቸውን አስከብረው አስተዳደጋቸውን ቤተሰብ ምን አይነት አስተዳደግ እንዳሳድግ አባታቸውን እናታቸውን ሳያሰድቡ ሀገርን ሳያሰድቡ ሃይማኖታቸውን ሳያሰድቡ ባሉበት ነው የሚሰሩ። አመጣላቸዋለሁ። ይሄ ማን ነው የሚባሉት ማለት ነው። መንታ የሚመስሉ 4 ወንዶች ያሉባቸው እነሱ ዩቱበሮች በጣም ደስ ነው የሚሉኝ። በጣም ከምላችሁ በበላይ ደስ የሚሉ ዩቱበሮች ናቸው። በፊት እነ ሰይድና ሱማያ ዩቱበር ይመን ላይ ያሉ በጣም ደስ የሚሉ ጥንዶች ነበሩ።
በጣም በጣም ከምላችሁ በበላይ እሱ የኢትዮጵያ ሄዶ ነው እንደዚህ ነገሮች የተበላሹ እንጂ ማሻላ በመሀላቸው ሰው አይገባም። የሚሰሩት ፕራንክ ደስ ነው የሚል። እሷ ደግሞ እንደዚህ አበባ ነገሮች ትሞክራለች እና ደስ የሚል ህይወት ነበር ያሳለፉት። ግን ኢትዮጵያ ሲሄድ ሁሉም ምስቅልቅሉ ወጣ። ሶሻል ሚዲያን እኛ ኢትዮጵያዎች እየተጠቀምንበት አይደለም። በመልካም ነገር በመጥፎ ነገር ነው። አብዛኛውን ስደት ላይ ያሉት ቲክቶክ ላይ ወጥተው ሰውን እያረዱ ያሳያሉ። ስልጥንና መስሏቸው አሁንም እንደዚህ እናደርጋለን፣ ደሙን እንጠጣለን፣ የሰው ስጋ እንበላለን እያሉ ያወራሉ። ስልጥንና እየመሰላቸው በዛ መፈመሱ ትክክለኛም አድርገውታል። ኢትዮጵያ ላይ ያለ ደግሞ እንደዚህ የተጨማለቀ ወንድየው ተጣልቶ ቢሄድ ሌላ ወንድ ሴቲቱ ይዛ ትመጣለች፣ ወንድየው ደግሞ ሴት ይዞ ይመጣል። እንደዚህ አይነት ነገር ጭምልቅልቅ ያለ ነገር ማሳየት ጥሩ አይደለም። አሪያ የሚኮን ብዙ ድራማ ለመስራት ርዕሱን ይዛችሁ ብትሰሩ በጣም ትችሉ። አክተሮቹ ደህና ናችሁ። በዚህ ደግሞ ድራማ እንደዚህ አይነት ብላችሁ ብትሰሩ ለምሳሌ ብዙ የሚሰሩ ነገሮች አሉ ኢትዮጵያ ላይ ብዙ የሚያስተምሩ ሰው ህይወቱን ያለፈበት የነገ ተስፋ ያለበትን ያለፈውን ስቃይ የሚያሳይ ብዙ ነገሮች በትዳር መሀል ሊሆን ይችላል። መልካም ትዳር እንዳለ ነው ሁሉ ደግሞ መጥፎ ትዳሮች በስቃይ ለልጆቻቸው ብለው የሚያሳልፉ ብዙ እንዳሉ፣ በመልካም ትዳር ላይ ደግሞ እንዴት ብለው እንደሚኖሩ እነዛን በድራማ መልኩ ብታመጡ ስለምትችሉ እናንተ ትችሉበት ነበራችሁ። ይሄን የውሸት እንትን ከምትሉ የሚያስተምር ነገር ከህይወቱ ያለ ሰው በቤተሰብም ባለው ታሪክ ተነስታችሁ ይዛን አክተር ይዛችሁ ብትሰሩ ይሰራል። የግድ ነውር ብቻ አይደለም። እንደዚህ ወጥቶ እንትን ይላል ማለት አይደለም። ታዋቂዎች ናችሁ፣ ጥሩ ነገር ይዛችሁ ብትመጡ አሪፍ ነው። የኛ ሰው ደግሞ እንደዚህ ያለውን ነገር ጭምልቅልቅ ያለውን ነገር ነው የሚያሳየው። አንድ ቲክቶከር ራቁቱን መጥቶ ስለተጨፈረ ከ10,000 100,000 ምናምን 1 ሚሊዮን ነው ያስገቡት ራቁቱን። እንግዲህ ከወገቡ በታች ባዶውን ሆኖ ስለመጣ ብቻ ነውር ብርቅ ነውር በቃ ብርቅ የሚሆንበት መጥቷልና አላህ ይጠብቀን። አላህ ይጠብቀን። የእውነት በጣም ያለንበት ሙሲባ በጣም ከባድ ነው። አላህ ነጃ ያድርገን። እህቶቼ የምንከታተለውን ነገር እንምረጥ። ካልሆነ ቦታ ላይ ስንገባ እኛም የሆነን በምንጽፈው በምናየው ነገርና ራሳችንን እንጠብቅ። እህቶች አላህ ይጠብቃችሁ። አላህ ከእንደዚህ አይነት ሙሲባዎች ሁሉ ነጃ ይበላችሁ። አይናችን፣ ጆሮአችን፣ እጃችን መቆጠብ አለብን። በራሳችን ስልክ በራሳችን ነገር በእጃችን በእግራችን በጆሮአችን ካልሆነ ቦታ ላይ ሆነን በአኼራ ላይ የምንጠየቅበትን ነገር አላህ ይጠብቀን። እህቶቼ ቀልድ ይመስለናል እኛ አሁን የምናደርገው ነገር፣ ግን ነገ ሂሳብ ላይ ያለች ሚዛን የምትመታ ናት። የፈለገ ቢሆን ሂሳባችን ከአላህ ጋር ነው የምንተሳሰብና መጠንቀቅ አለብን። እህቶቼ የምናየውን ነገር እንምረጥ። ለእኛ የሚጠቅመንን የሚያስተምረንን ነገር እንጂ ነውር ከሆነ ቦታ አላህ ስብሓነ ወተዓላ ማታቅረቡ ዜና ነው ያለ። አድርገ ነው አብሮ ተኝቶ ሳይሆን አትቅረቡ ነው የተባለና ይሄ ደግሞ ከዛ የተናነሰ ስላልሆነ የሚያደርጉት ነገር ባንከታተል አሪፍ